አይኖቿ ላይ በስጋት የታጀበ ተስፋ ደግሞ ሐዘን ያጠላበት ደስታ ይነበባል። ስጋቷም ተስፋዋም ሐዘኗም ደስታዋም ከ5 ደቦሎቿ ጋር አብረው በቅርቡ ተወለዱ። ከስሯ ጡቶቿን በናፍቆት የሚጠብቁ ገና አይናቸውን ያልገለጡ 5 ደቦሎች ተኝተዋል። አይናቸው ተገልጦ ዓለምን ማስተዋል እስኪጀምሩ እንዲሁ ልባቸው ተከፍቶ ክፉ ደጉን እስኪለዩ ድረስ አይንም ልብም ሆና የምትመራቸው እናታቸው ናት። ሲታ ለራሷ የምትኖርበት ምዕራፍ ተዘግቶ ለልጆቿ የምትኖርበት ምዕራፍ ተከፍቷል። ሙሉ በሙሉ በሷ ላይ ጥገኛ የሆኑ 5 ደቦሎችን ይዛ በአስከፊው ዱር ውስጥ ምን ያህል እንደምትራመድ አይታወቅም። መጪው ጊዜ ለሲታ ፈታኝ ነው። ሲታ የተንጣለለው ሜዳ ላይ በቀለ አንድ ጉብታ ላይ በተጠንቀቅ ተቀምጣ አካባቢውን እየቃኘች ነው። ሲታ ይህን ጉብታ ልጆቿን ለማሳደግ የመረጠችው አንድም ከየአቅጣጫው ከሩቅ የሚመጣ ጠላትን ከሩቅ ለማስተዋል ሲሆን አንድም ልጆቿን ከስሩ ለመደበቅ ነው። ሲታ ጉብታው ላይ ሆና አንድ የሜዳ ፍየል መንጋ በአካባቢው ሲያልፍ ተመለከተች። ለራሷም ለልጆቿም ስትል የግድ ማደን አለባት። ለምድራችን ፈጣኑ ሯጭ ራሱ አደን ቀላል አይደለም። የሜዳ ፍየሎች ከአቦ ሸማኔ በፍጥነት ብዙም አያንሱም። ሲታ ለማደን ያላት አጭር ጊዜ ነው። በአጭር ጊዜ ውስጥ አደኑን ከውና ወደ ጉብታው ካልተመለሰች ልጆቿን ዳግም ላታያቸው ትችላለች። ሲታ ኢላማ ውስጥ ወዳስገባቸው የሜዳ ፍየል ተተኮሰች። አዳኝና ታዳኝ ተከታትለው በረሩ። ነገሩ ለሲታ አሁን ካልሆነ መቼም አይሆንም። የሜዳ ፍየሉ የቱንም ያህል ቢሮጥ የ5 ልጆቿ ነፍስ ከሚጠራት ሲታ ግን ሊያመልጥ አልቻለም። ሲታ የሜዳ ፍየሉን አስቆመችው። ቀኑ ለሲታና ደቦሎቿ ጥሩ የሆነ ይመስላል። ነገ ግን ምን ይዞ እንደሚመጣ አይታወቅም። ቀናት 1-2 አሉ። አሁን የሲታ ደቦሎች ከመሬት ከፍ ብለው መራመድና መጫወት ጀምረዋል። እግራቸው ገና ከመሬት እንደመተዋወቁ ደቦሎቹ ረፍት አጥተዋል። በየአቅጣጫው እየተሯሯጡ ሲታ ላይ ሥራ አብዝተውባታል። አንዱን ስትመልስ አንዱ ሲሮጥ፣ አንዱ ሲያዝ፣ አንዱ ሲያመልጥ ሲታ ተዋከበች። የዛሬው ቀን ሲታ 5 ደቦሎቿን አስከትላ ለመጀመሪያ ጊዜ ለምግብና ውሃ ፍለጋ የምትንቀሳቀስበት ቀን ነው። ደቦሎቹ መስኩን እያቆራረጡ ሲጓዙ በመንገዳቸው ላይ የሚያጋጥማቸውን ፍጡር ሁሉ እንደ ተአምር ነው የሚመለከቱት። በዝሆኑ ግዝፈት ሲደመሙ፣ በአዋፋቱ አፈጣጠርና እንቅስቃሴ ሲደነቁ፣ ሳር ቅጠሉ፣ ሜዳ ገደሉ ሁሉ ንጹሕ ልባቸውን እንደዋለለው ወደ መዳረሻቸው ደረሱ። ቀኑ ለደቦሎቹ በብዙ ጀብዶዎች የተሞላ ነበር። ሲታ ጉብታው ላይ ተቀምጣ አካባቢውን በጭንቀት እየቃኘች ነው። ለጭንቀት ያልደረሱ 5 ደቦሎቿ ደግሞ ጀርባዋ ላይ እየወጡና እየወረዱ ይቦርቃሉ። በድንገት አንድ አስገምጋሚ ድምፅ የሲታ ጆሮ ውስጥ ዘለቀ። ድምፁን ወደ ሰማችበት አቅጣጫ ተደናግጣ ዞረች። 4 ግዙፍ ወንድ አንበሶች ወደ እሷ አቅጣጫ እየመጡ ነው። እሷ አይታቸዋለች፣ እነሱ ግን አላዩዋትም። አንበሶቹ ተራ አንበሳ አይደሉም። የማሳይ ማራው አፄ ታላቁ ኖችና ልጆቹ ናቸው። ታሪካዊው የኖች ጥምረት። በጊዜው ኖችና ልጆቹን የሚያስቆም ምድራዊ ኃይል አልነበረም። አንድ መደበኛ ወንድ አንበሳ ከአቦ ሸማኔ 5 እጥፍ ይገዝፋል። የኖች ልጆች ደግሞ ከአንድ መደበኛ አንበሳ በእጥፍ ይገዝፋሉ። አንበሶች ለአቦ ሸማኔዎችም ይሁን ለሌሎች አዳኝ እንስሳት ምንም ርህራሄ አያሳዩም። ጉዳዩ የህልውና ነውና። ሲታ ብቻዋን ብትሆን ሮጣ ከአካባቢው ትሰወራለች። ነገር ግን የሷን ጥበቃ የሚሹ 5 ልጆቿን ምን ታድርጋቸው? ከፊቷ ተራራ የሚንድ ኃይል እየመጣ ነው። ሲታ የልጆቿን ሕይወት ለማትረፍ ስትል በሕይወቷ ላይ ፈርዳ ተነሳች። ሲታ ሙሉ ትኩረቷን ወደ ኖች አድርጋ በፍጹም ቆራጥነት በቀጥታ ወደሱ ተራመደች። ሲታ የጥምረቱ ጭንቅላት ኖች እንደሆነ በትክክል አውቃለች። እሱን ከሸወደች የልጆቹ ነገር እደው ገብስ ነው። ሲታ ወደ ኖች ገሰገሰች። ኖች በድፍረቷ ሳይገረም አልቀረም። እብደት ሊመስል ይችላል፣ ነገር ግን ጥበብ ነው። ሲታ ቀጥታ ወደ አንበሶቹ በመሄድ አንበሶቹን እንዲያሳድዷት በማድረግ የአንበሶቹን አቅጣጫ ማስቀየር ነው እቅዷ። ኖች ሲታን እያሳደደ ከራዳር ወጣ። የሲታ ደቦሎች በረዣዥሙ ሳር ተደብቀው እናታቸው ለእነሱ የምትከፍለውን መስዋዕትነት ተጨንቆ ይመለከታሉ። ኖች ተዳክሞ ቆመ። ሲታ ኖችን አታላ ከአካባቢው ካሸሸች በኋላ ደግሞ የኖችን ልጅ ፊት ለፊት ተጋፈጠችው። አንበሶቹ ቢይዟት ከ10 ሰከንድ ባነሰ ጊዜ ውስጥ ይገድሏታል። ሲታ የኖችን ልጅ አባቱን ባታለለችበት ተመሳሳይ መንገድ አታላ ከአካባቢው አራቀችው። የሲታ ፈጣን እግሮች ጉማሬና ጎሽ እንደ ቀልድ የሚያወርዱትን ኖቾች ድል መቱ። ሲታ በተሳካ ሁኔታ አንበሶቹን በታትና ከአካባቢው አራቀቻቸው። በአሳዛኝ ሁኔታ ግን ሲታ አንበሶቹን